እንግዲህ ላይቭ ላይ ምጧን በላይቭ ገብታ እያሳየች ነው። ኮካኮላ ከሰሞኑን በጣም ብዙ ሰዎችን ያስቆጣ ድርጊት በመፈጸሙ በርካታ ሺህ ዶላሮችን እየከሰረ ይገኛል። የተፈጠረው ነገር ከኦንላይን ላይ ኮካ ስትገዛ ወዳጃችን ለቅሶ በቲክቶክ ድረሱኝ እያለ ነው እና ኮሜንታተሮችም አላሳፈሩትም ደርሰውታል። እስኪ ለቅሶውን ነው የኮሜንታተሮቹን መልስ። ሰላም ውድ የሙለር ቲዩብ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ዛሬ እጅግ አስተማሪና ፈታ በሚያደርጉ ቪዲዮዎችን ተከስተናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ የምትለዋን በተን ጠቅ በማድረግ ቤተሰብ መሆን ይችላሉ። እንግዲህ ላይቭ ላይ ምጧን በላይቭ ገብታ እያሳየች የነበረች እናት ናት። ነውር ጌጥ የሆነበት ዘመን ላይ ደርሰናል። እንግዲህ ምንድነው ነውር፣ ምንድነው የሚደረግ ማይደረግ የተምታታበት ዘመን ላይ ደርሰናል። አሁን ከዚህ ቪዲዮ ወይ ከዚች እናት ምንድነው የምንማረው? ማለት ለልጆቿስ ምንድነው የሚማሩት? ላይቭ ገብቶ ምጣቸው በላይቭ እንዲያሳዩ ነው የምታስተምረው ወይስ ምን አይነት ትምህርት እንዲወሰድ ነው የተፈለገው? አይ ተመስገን። ጉራጌ በጣም ስራ ወዳድ ከመሆኑ የተነሳ አንዱ ጉራጌ ኤሌክትሪክ ይዞት ምን ቢል ጥሩ ነው? ልቀቀኝ ልስራበት። ጉራጌ ለስራማ አይታማም እንዴ? ኤሌክትሪክ ቢዞም ሰራለው ነው በቃ። ቢዝነስማን ማለት እንደዚህ ነው እንዴ? ምንም ነገር ሊገድብ አይችልም። አይዞ ያሽ የሁሉም አለፈ ለኔው ተሳጋት ያንቺ ወደከፈ ዛሬ ዘመድ ነኝ ባይ ያሻውን ያወራ ልቤ ላንቺ ብቻ ነው እንዳትዘጊያደ ያርግልህ አባቴ፣ እንዳሰብከው ያርግልህ። ምርቃና እንዲኮንማ ያው ይሁላ ሰው ሀብታም ሆኖ ነበረ ታዲያ እየመረቀነ። ለማንኛውም ያርግልህ እንግዲህ ያው
ችግሩ ደሃ በህልሙ እንጂ በእውኑ ማን ይሰጠዋል ነው እንግዲህ። ኮካኮላ ከሰሞኑን በጣም ብዙ ሰዎችን ያስቆጣ ድርጊት በመፈጸሙ በርካታ ሺህ ዶላሮችን እየከሰረ ይገኛል። የተፈጠረው ነገር ከኦንላይን ላይ ኮካ ስትገዙ እላዩ ላይ ስማችሁን ወይም የምትፈልጉትን ነገር ማስጻፍ ትችላላችሁ። ታዲያ አንዳንድ ሰዎች ጂሰስ ኢዝ ኪንግ ብለው ሲጽፉ እምቢ ይላቸዋል። በመጀመሪያ ሰዎች አስበው የነበረው ሲስተሙ ሃይማኖት ነክ የሆኑ ነገሮችን የማይቀበል ነበር። ነገር ግን የሌሎች ሃይማኖቶችን ይቀበላል። ወይም ደግሞ ጂሰስ ከሚለው ቃል ቀጥሎ መጥፎ ነገር ወይም ስድብ ስትጽፉበት በትክክል ይቀበላቸዋል። ያኔ ነበር ሰዎች ኮካኮላ ከክርስቲያኖች ጋር ችግር እንዳለበት የተረዱት። ብዙዎችም እየተቀባበሉትና ሼር እያደረጉት ይገኛል። እውነተኛ መሆኑን ለማረጋገጥ እኔ ራሴ ሞክሬዋለሁ። ግን ጂሰስ ወይም ኢየሱስ የሚለውን ቃል መርጦ አይቀበልም። ለምን የሌላውን ሃይማኖት ፈቅዶ የጌታችንና የመድኃኒታችን ኢየሱስ ክርስቶስን ስም ሪጀክት ያደርገዋል የሚለው ሌላ ጥያቄ ሲሆን፣ እንደ ክርስቲያን ግን ከዚህ በኋላ ኮካኮላን አልጠቀምም። ሲጀምር ቀመሩ ሙሉ ለሙሉ ከምን እንደተሰራ የማይታወቅ ለጤና ጎጂ የሆነ መጠጥም ጭምር ነው። እስከ ቅርብ ዓመታትም ጭምር ኮካኮላ ትንሽ የሚሆን የኮኬን መጠን ይዝ ነበር። ለዛም ነበር ሰዎች ከመጠጡ ይልቅ በአነዛዥ ዕፅ ሱስ እየተያዙ ዛሬ ላይ ኮካኮላ ዓለም ላይ ታዋቂ መጠጥ ሊሆን ይቻለው። እያንዳንዱ ሆነ ያወራሁላችሁ ነገር ከመሬት ተነስቼ ሳይሆን በበቂ ማስረጃና በቂ ሪሰርች አድርጌ ነው። በጣም የሚያስገርመው ነገር ግን ዌብሳይቱ ላይ ገብታችሁ ሰይጣን ወይም ሰይጣንን እወደዋለሁ ብላችሁ ብትጽፉ ያለምንም ችግር ሲስተሙ ይቀበላችኋል። ይህ ደግሞ ግልጽ ነው የሚያሳየው ኮካኮላን የሚያስተዳድሩትና የሚመሩት የድብቁ ማህበር አባላት መሆናቸውን ነው። ትናንትና ኮካኮላ እንዴት እንደተሰራና በስተት እንዴት እንደተፈጠረ ቪዲዮ ለእናንተ ሰራላችሁ በርካታ አስደንጋጭ ሪሰርቾችንና መረጃዎችን አግኝቻለሁ። ከነዛ መሀልም የተወሰኑትን አካፍያችኋለሁ። እንግዲህ ሰሞኑ ያው ስለ ኮካኮላ ብዙ በጣም እኛ ማናቃቸው በጣም ድብቅ የሆኑ ሚስጥሮችን ወጥቷል ማለት ነው። ለክርስቲያኖች ያለው ጥላቻ የሚያየንበት ሳምንት ነው። አመጣጡም ብንመረምረው የጥልቁ ማህበር አባላት መስራቶች እንደሆነና ዌብሳይትም ገብተህ ስለ ኢየሱስ ስጽፍ አይቀበልም ማለት ነው። ስለዚህ ምን አይነት የጥልቅ ማህበር አመጣጡም ራሱ ከዛ እንደሚመነጭ የሚያሳይ ነውና እንግዲህ ኮካኮላን ባለመጠጣት ያው ጤናዬን ጥብቅ አደርጋለሁ። እናንተስ? ይሄ ወዳጃችን ለቅሶ በቲክቶክ ድረሱኝ እያለ ነው እና ኮሜንታተሮችም አላሳፈሩትም፣ ደርሰውታል። እስኪ ለቅሶውን እንየው፣ የኮሜንታተሮቹን መልስ። ወዮ ወዮ አራድሌ አራድሌ አባቴ አባቴ ኧረ አባቴ አባቴ ወዮ ወዮ አራድሌ ወዮ ጓደኞቼ በዱባይም በሀገር ውስጥም ያላችሁ አጽናኑኝ። አባቴን ተነጥቄያለሁ ተነጥቄያለሁ። ወንድማችን እግዚአብሔር ያጽና። ግን በዱባይና በሀገር ውስጥ ያላችሁ ፈጣሪ ሼርና ኮምፕሊንኩን ያብዛልህ። ፈጣሪ ሐዘንን የምትወጣበት ፓኬጅ ውስጥ በደንብ እንድትጽናና ሪፖስት አድርጌያለሁ። ካናዳ ነው ያለሁት፣ አይመለከተኝም። ይሄ ቴክኖ የሚባል ካምፓኒ ነው የሚጫወትብን ተች ስልክ በርካሽ እየሸጠ። አይተናል፣ ሰምተናል፣ ላይክም አድርገናል። ፈጣሪ ነፍሳቸውን ከጌመሮች ጎን ያኖርልህ። ምን ይባላል? ነፍሳቸውን ቫይራል ያወጣው። ይሄ ቪዲዮ ስንት ላይ ከገባ መለሳለሁ ብሎ ነው። ኢንቫይት
ኢንቫይት አድርገኝና አብረን እናልቅስ። በርታ፣ ደጋግመህ ስራ። ቫይራል እየወጣ ነው። በቃ ንፍተን ተናፈጠው። ኮፒ ሊንክ አድርገናል፣ ደርሷል። አለቃም ፈቃድ ጠየቀው። የቪዲዮ ማስረጃ አምጣ ብሎ ነው። ላይ እንግዲህ ደርሶ ያው ለቅሶ ድረሱ ተብላችኋል ማለት ነው። ያው በዱባይም ያላችሁ በሀገር ውስጥም ያላችሁ ተብላችኋል። እኔ የምልህ አባት ናቸው ግን ጠላት ናቸው። ምን ሊሆን እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው ከዓለሚቱ ቤት ተቀየረች ባንዴ። እንዴ የተወሰዳችኋት ነው? መልሷት። ይህ ሜካፕ እኮ እንደው ስንት ጉድ ሊያሳየን ነው። ይህ ዘፈን በጣም ነው የሚመቸኝ። እኔ ጊልዴ የሰራው ዘፈን በቃ በጣም የሌለ ጸዴ ዘፈን ነው እና የተመቻችሁ እስቲ ኮሜንት ላይ ሄይ ጋይስ ሩጬ ስወጣ ወደቀብኝ። ያችሁት ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። ሰው አሳውቁኝ። ወዳችኋለሁ። በጣም ነው ያዘንኩት። ይህ ጋር ደግሞ የለም ብርድ ነው፣ ስሮጥ ነው ብርዱ። በቃ አልቻልኩም። እኔ እንደዚህ መጠጣት አልችልም፣ ከንፈር ያቃጥለዋል። ደግሞ እድሜ ከፍ እያለ ሲመጣ ከንፈር እያነሰ ይመጣል። ለዛ ነው መሰለኝ በቃ አልቻልኩም። ይህን ግን እዚህ ጋር እስቲ ኮሜንት ላይ እኛ በሉኝና አብረን እንላለን። ማንም አይቀየርሽም። ያው ጠበስ ጠበስ አድርጊና ብየው ምንድን ነው በጣም ተበጣጥሽ። በጣም ማለት አመጣጣችን የነበርንበት አንዳንዴ መሳትም ጥሩ አይደለም። አወዳደቃችን በዛው ልክ ስለሚሆን ማለት ነው። እና ተረጋጊ። አወዳደቅሽ አያምርም። ተረጋጊ። የኔ ቆንጆ አቤል እባላለሁ። ሻቤል ምን ልታዘዝ? ጋማቺስ እባላለሁ። አፎን ሰርተን አለ አለኝ ቆንጆ። ሰበንቲንም ጨምረሽ አምጫቸው። ቅርታ ኢንፌንክስ የለም። ገመችስ ከባድ ሰው። አታ ተሳስቤ ያየሁት እኮ ከማን ጋር ልዋጋ? ምን ነው ባዶ እጅሽን? ጓደኞችህ እየሄዱ ነው። ወዴት? ጦርነቱ ሊጀመር ነው። የትኛው ጦርነት? ያለፈው ነው። መቼ ነው ያለቀው? ገና እኮ ትኩስ ነው። 2 ዓመት ሆነው አይደል? ምኑ ነው 2 ዓመት? ያ ቤት ባዶ ከሆነ ነው ወይንስ ያቺ እናት ደጅ ላይ ተቀምጣ መጠበቅ ከጀመረች ነው? ከመች ጀምሮ ነው መቁጠር የጀመርሽው? ጓደኛዬን ከቀበርኩት በኋላ ነው ወይንስ እልፍ ሆነን እንዳላረስን ዛሬ ሞፈርም ቀንበርም ሆኜ ማረስ ከጀመርን በኋላ ነው? ስለዚህ ጦርነቱን አትሄድም? አልሄድም። ጥለሽኝ ወዴት ነው? እኔ ፈሪ ወንድ አልወድም። ጦርነት አልገባም አልኩ እንጂ መች ፈሪ ሆንኩ? ሁሉም ሰው ወደ ሞት እየሄደ አንተ ፈሪ ባትሆን አልሄድም አትልም ነበር። እቺ ሀገር ሟች መች አጣች? ሚኖርላት እንጂ ተኳሽ መች አጣች? የሚያርስላት እንጂ። መሬት መች ጠፋ? ፍቅር እንጂ። ከማጋር ልማዘዝ? ከማጋር ልጋደል? ትላንትና ያየሁት እኮ አማቼን ገድየው፣ ያንን ጤፍ ቡና ማርና ሙዝ የሚያመጣልኝን ወንድሜን ገድየው። አታ ተሳስቤ ያየሁት እኮ ከማጋር ልዋጋ? አታገኘኝም። ሂጂ። ማጣት ብርቅ አይደለም። አታየኝም እንዴ ስንቱን አጥቼ ብቻዬን ቆሜ? አንቺን ብቻ ሳይሆን እንዳንቺ አይነቱን ለማጣት እኔም ህዝቤም ዝግጁ ነን። ለ80 ዓመት አዛውንት ብለን እኛ ወጣቶች አንሞትም።
እድሜው ያልሰጠውን ሰላም ከየት ሊሰጠን ነው እንሙት የሚለን? ሂጂ አንቺን ተከትሎ ጦርነቱ የሚሄድ ዘር ተዘርቶ እንጂ ተጋድለን አይበቅልም። እንግዲህ ሰላም ለሀገራችን፣ በመላ ዓለም ያለ የሰው ፍጡር በሙሉ ሰላም ይገባዋል እና ሰላም ለሁሉ። ጦርነት የሚጠየፍ ትውልድን እንፍጠር። ዛሬ ልጄ ፔሬድ ያየችበት ቀን ነው ይላል። ጉድ ሳይሰማ መስከረም አይጠባሉ። ምን እየሆንን ነው ግን? እኔ እኮ በቃ እዛ ውጭ የሚደረግ ነገር እንዳለኛ ማድረግ አለብን ብሎ የሚያስብ ሰው ነው ያሉ። ምንድነው አሁን? እሺ ምንድነው ፈረስት ፔሪድ ምን አመጣ አሁን እዚህ? ምንድነው ትውልድን ለመበላሸት በቃ ቆርጠን ተነስተናል። ዘመኑን እንግዲህ አቅልልልን። እንግዲህ ሞመቱ አላወቀም ማለት ነው። ያው እንግዲህ 14 ዓመት ኦልሞስት ሊሆነው ነው መለስ ከሞተና ያው ሰውየው እንግዲህ ኮማ አሁን ያወጣ ኮማ ውስጥ ተኝቶ ነበር ማለት ነው። እስካሁን አላወቀም። ለዛ ለውሻ ልደት ከስጋም አልፎ ለውሻ ልደት እንዴ! አንድን ቀን በውሻ ቀን አለው ብዬ እንግዲህ አስቤ አላውቅም ነበር። እኛ እንኳን ከተሆኑ ስንት ጊዜያችን ሆነ እንዴ! አይ ምን ብሎ ነው ይሸጥልን? አይ ሀበሻ ባህልና ቱሪዝም ባህላችን አስመልስልን፣ ልብሳችን አስመልስልን። ምንድን ነው ይሄ ሁላ ብር? ከየት ነው የምታመጣው? ከየት ነው ያመጣኸው? ስራው ምንድን ነው? ስራህ ምንድን ነው? የጠፋው ገንዘብ እንዳለ አንተ ጋር እንደ ያለው ገንዘባችን በሙሉ አንተ ጋር አይደል እንደ ያለው? ምን አይነት ስራ ብትሰራ ነው? አረ ስራውን ገምቱልኝ ኮሜንት ስር። አረ ስራውን ገምቱልኝ ኮሜንት ስር። ምንድን ነው የሚሰራው ይሄ ሰውዬ? ገምቱልኝ ስራውን ኮሜንት ስር። እንዲህ ምንድን ነው የምትሰራው ወንድሜ? እስቲ እኛም እስቲ ጠቆም አድርገን ምንድን ነው የምትሰራው? እንዲህ ከአንድ ጊዜ ብቻ ተብርና ባንክ እንዳንለኝ እንግዲህ አይደለም። እንግዲህ ምንድን ነው ስራ? እስቲ ንገረን፣ እኛም እንስራበት። አንተን እያየው አንድ ኳስ ተጫዋች ያለው ሮኒ የሚባል ሰው ታውቃለህ? ባለቤትህ ነው። ባለቤት ሮኒ ነው። ማለፍ አርግለግፍቶ በዚህ ቲክቶክ ይገኛል አከሰራይ ምንድነው ልጁን አስጨነቃችሁት እኮ። ልታስመርቁት ነው ልታስጨንቁት ነው የመጣችሁት?